ሰላም እንዴት ናችሁ? የደሱ ሄልዲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ በሳምባ ነቀርሳ የታመሙ ሰዎች ወይም ደግሞ ታካሚዎች መመገብ ያሉባቸው ምግቦች ምን ምን ናቸው የሚለውን ወይም ደግሞ የምግብ ክፍሎችን ለእናንተ በደንብ አብራርቼ እነግራቸዋለሁ። እንዲሁም ደግሞ በሳምባ ነቀርሳ የታመሙ ሰዎች መመገብ የሌለባቸው ምግቦች ምን ምን ናቸው የሚለውንም እነግራቸዋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ ሳምባ ነቀርሳ በባክቴሪያ የሚመጣ የበሽታ አይነት ሲሆን በተለይ ደግሞ በትንፋሽ የሚተላለፍ ነው ማለት ነው። ስርጭቱ በዓለም ደረጃ በጣም ከፍተኛ ሲሆን በተለይ ደግሞ በማደግ ላይ ባሉ ሀገራት ስርጭቱ ከፍ እንደሚል የተለያዩ ጥናቶች ያሳያሉ ማለት ነው። በሀገራችን ኢትዮጵያም በሳምባ ነቀርሳ የሚሞቱና የሚያዙ ሰዎች በጣም ብዙ ናቸው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ አንድ ሰው ከ2 ሳምንት ያለፈ ሳል በሚኖርበት ጊዜ ወዲያውኑ ወደ ጤና ተቋም ሄዶ መታየትና መመርመር በጣም አስፈላጊ እንደሆነ የተለያዩ ኤክስፐርቶች ይናገራሉ ማለት ነው። በሳምባ ነቀርሳ የታዩ ሰዎች ምን ምን ምልክቶችን ያሳያሉ የሚለውን ልንገራችሁ። በተለይ ማታ ማታ ሙቀት መሰማት፣ ሳል፣ ኪሎ መቀነስ፣ የምግብ ፍላጎት ማጣት፣ በተለይ ደግሞ የደረት ህመም፣ ደም የቀላቀለ ሀክታ፣ ብርድ ማለት፣ ድካም መሰማት፣ እነዚህ ምልክቶች አንድ ሰው የሚያይ ከሆነ ወዲያውኑ ወደ ጤና ተቋም በመሄድ በተለይ ምርመራ ማድረግና ሕክምናውን ማግኘት እንዳለበት የተለያዩ ጥናቶች ያትታሉ ማለት ነው። አንድ ሰው ሳምባ ነቀርሳ አለበት ተብሎ በሐኪም ተረጋገጠ በኋላ መድኃኒት ይጀምራል። ስለዚህ መድኃኒት በጣም አስፈላጊ ነው ማለት ነው። ለቲቪ ወይም ደግሞ ለሳምባ ነቀርሳ ተብሎ የሚሰጡ መድኃኒቶች አሉ። እሱ በትክክል ከተወሰደና በተለይ ደግሞ ሰዓቱን ሳይል በስርዓት የሚወሰድ ከሆነ ወዲያውኑ ወደ ነበሩበት እንደሚመለሱ የተለያዩ ጥናቶች ያሳያሉ። ከዚህ በተጨማሪ ግን በተለይ ደግሞ ከመድኃኒቱ በተጨማሪ ቶሎ ለማገገምና በተለይ ደግሞ አንድ ሰው በቲቪ ከታመመ በኋላ ወደ ነበረበት ቶሎ እንዲመለስ ቶሎ እንዲያገግምና አቅሙ ቶሎ እንዲመለስ ለማድረግ አመጋገብ በጣም ትልቅ ድርሻ እንዳለው የተለያዩ ጥናቶች ያሳያሉ ማለት በተለይ የቀነሰውን ኪሎ ለመተካት የበሽታ የመከላከል አቅምን ለማጠንከርና የተጎዳ ጡንቻን ለመገንባትና ለማስተካከል የሚመገቡ ወይም ደግሞ እንዲመገባቸው የሚመከሩ ምግቦች አሉ። የመጀመሪያውና አንደኛው ፕሮቲን ነው። ፕሮቲን እንዲሁም ደግሞ በተለይ ውስብስብ የሆኑ ካርቦሃይድሬቶችን በተለይ በቫይታሚን ኤ የበለጸጉ በቫይታሚን ሲ በቫይታሚን ኤ በዚንክ የበለጸጉ ምግቦችን እንዲመገቡ ያስፈልጋል ማለት ነው። ስለዚህ ከመድኃኒት በተጨማሪ አመጋገብ በጣም ትልቅ ድርሻ እንዳለው የተለያዩ ኤክስፐርቶች እንዲሁም ጥናቶች ያሳያሉ ማለት ነው። በተለይ መድኃኒት ብቻ በቂ እንዳልሆነና አመጋገብን ማስተካከል በተለይ ደግሞ ለመጀመሪያዎቹ 2 ወራት አካባቢ በሽታውን በደንብ ባክቴሪያውን ለመቀነስ ወደ ነበሩበት እንዲመለስ አመጋገባቸውን በጣም ማስተካከል እንዳለባቸው ጥናቶች ያረጋግጣሉ ማለት ነው። ስለዚህ ምን ምግቦችን መመገብ አለባቸው የሚለውን በ5 ከፍዬ ልንገራቸው። የመጀመሪያውና አንደኛው ፕሮቲን ምግቦችን በስርዓት እንዲመገቡ ይመከራል። በተለይ ደግሞ ለመጀመሪያዎቹ 2 ወራትና እንዲሁም ደግሞ ቀጣይ 4 ወራት አመጋገብ ማስተካከል በሽታውን ቶሎ ለመንቀልና በተለይ ደግሞ ሰዎች ወደ ነበሩበት እንዲመለስ ትልቅ ሚና እንዳለው ጥናቶች ያረጋግጣሉ ማለት ነው። በተለይ እንቁላል፣ ምስር፣ ባቄላ፣ ስጋ፣ አሳ በስርዓት እንዲመገቡ ይመከራል። አሁን የጠቀስናቸው ምግቦች ጡንቻን ለመገንባት በተለይ ደግሞ የበሽታ የመከላከል ስርዓትን ለማጠንከር እንደሚታወቀው ቲቪ ወይም ደግሞ የሳምባ ነቀርሳ የሚከሰተው አንደኛ የበሽታ የመከላከል ስርዓታችን ሲወርድ እንዲሁም ደግሞ ሌሎችም ተደራራቢ በሽታዎች ሲከሰቱ ነው ይሄ ነገር የሚፈጠረውና ስለዚህ ይህን ለማጠንከር በተለይ ደግሞ ጡንቻን ለማጠንከር የተጎዳን የበሽታ የመከላከል ስርዓት ለመገንባትና ቶሎ እንዲያገግሙ በጣም አስፈላጊ ናቸው ማለት ነው እነዚህ የፕሮቲን ምግቦች። ሁለተኛ ውስብስብ ካርቦሃይድሬቶች ናቸው። በተለይ እነዚህ ውስብስብ ካርቦሃይድሬት እያልን የምንጠራቸው የደከመውን የሰውነት ክፍል ለመመለስ ሰውነትን ለማጠንከርና ኃይልን ለማግኘት ትልቅ ሚና አላቸው። በተለይ ሩዝ፣ ስንዴ እንዲሁም ደግሞ ከስንዴ የተዘጋጁ እንደ ዳቦ ሌሎችን ነገሮችን እንደ ጥራጥሬ፣ ሙዝ፣ ጤነኛ የሆኑ ቅባቶችን እንደ አስፈላጊነቱ መመገብ እንዳለባቸው ጥናቶች ያረጋግጣሉ ማለት ነው። እነዚህ ምግቦች አሁን እንደነገርኳችሁ ኃይልን ለመገንባትና ጥንካሬን ለማግኘት ድካምን ለመቀነስ ትልቅ አስተዋጽኦ አላቸው ማለት ነው። ሶስተኛ በቫይታሚን ሲ እና በቫይታሚን ኤ የበለጸጉ ምግቦችን በተለይ ደግሞ በፍራፍሬዎችና በአትክልቶች የበለጸጉ ምግቦችን እንዲመገቡ
ይመከራል ማለት ነው። ብዙ ጊዜ እነዚህ በቫይታሚን ሲ እና በቫይታሚን ኤ የበለጸጉ አትክልትና ፍራፍሬዎች እንደ ፓፓያ፣ ብርቱካን፣ ካሮት፣ ቆስጣ፣ ስኳር ድንች የመሳሰሉትን መመገብ በተለይ የበሽታ የመከላከል ስርዓትን ለማጠንከር እና በተለይ ደግሞ ኢሚዩኒቲን ቦስት ለማድረግ ለማዳበር እና ሰዎች አቅማቸው እንዲገነባ ወደ ነበሩበት እንዲመለሱ ያደርጋሉ ተብሎ ይታሰባል። እነዚህ አሁን የጠቀስናቸው ቫይታሚኖች እንደሚታወቀው ጸረ ሙቀታማ የኬሚካል ባህሪ አላቸው። ጸረ ሙቀታማ የኬሚካል ባህሪ ማለት ደግሞ እንደሚታወቀው አላስፈላጊ የሆኑ ሰውነታችን ውስጥ የሚመረቱ ነገሮችን ለማስወገድ ሰዎች የበሽታ የመከላከል ስርዓታቸውን እንዲገነባ ለማድረግ እና ጽዳጆችን በስርዓት በተለያዩ መልክ እንዲወገዱ የሚያደርጉ በጣም አስፈላጊ የሆኑ ቫይታሚኖች ናቸው ማለት ነው። ስለዚህ ቫይታሚኖችን መመገብ ሰዎች በቀላሉ ወደ ነበሩበት እንዲመለሱ ያደርጋሉ ተብሎ ይታሰባል። አራተኛ በካልሲየም እና በቫይታሚን ዲ የበለጸጉ ምግቦችን መመገብ በጣም አስፈላጊ ነው ማለት ነው። በተለይ እንደ ወተት እና ሌሎችንም እንዲመገቡ ይመከራል። ብዙ ጊዜ በካልሲየም እና በቫይታሚን ዲ የበለጸጉ ምግቦችን ለመመገብ በተለይ አጥንት ጋር ተያይዞ የአጥንትን እንዳይሳሳ አጥንትን ለማጠንከር ተደርጎ የተወሰነ ነገር ነው። ብዙ ጊዜ ይህ የሚያገለግለው ከሳምባ ውጭ ላሉ ትቢዎች በጣም አስፈላጊ ነው ማለት በተለይ የአጥንት ትቢ እያልን የምንጠራው እንዲሁም ሌሎችም የትቢ ወይም የሳምባ ነቀርሳ አይነቶች እነዚህ እንዲያዘወትሩ ይመከራል። የመጨረሻው በዚንክ የበለጸጉ እንዲሁም ደግሞ በሲሊኒየም እያልን የምንጠራቸውን እነዚህ ዚንክ እና ሲሊኒየም እያልን የምንጠራቸው በእነዚህ ማዕድናት የበለጸጉ ምግቦችን መመገብ ደግሞ በጣም አስፈላጊ ነው። በተለይ ቅባታማ እህሎች እነዚህን ነገር ይዘዋል። ለምሳሌ እንደ ተልባ፣ ለውዝ፣ የዱባ ፍሬ፣ ሌሎችም የቅባት እህሎች እነዚህን ነገሮች አከማችተው ስለያዙ በጣም አስፈላጊ ናቸው። እነዚህ አሁን የጠቀስናቸው የዚንክ እና የሲሊኒየም ውጤቶች በተለይ ኢንፌክሽንን ፋይት ለማድረግ በተለይ የገባውን ባክቴሪያ ለመቀነስና ለማስተካከል እንዲሁም ደግሞ ለማስወገድ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ይህንን ለማስተካከልና ለመቀነስ አሁን የጠቀስናቸው የሲሊኒየም እና የዚንክ ውጤቶች በጣም አስፈላጊ ናቸው ማለት ነው። ስለዚህ በተለይ ደግሞ ቶሎ ለማገገምና ወደ ነበረበት አንድ ሰው እንዲመለስ አሁን የጠቀስናቸው እነዚህን የፕሮቲን ውጤቶች ውስብስብ የሆኑ ካርቦሃይድሬቶችን እንዲሁም ደግሞ በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ኢ፣ በዚንክ የበለጸጉ ምግቦችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ቶሎ ለማገገምና ከመድኃኒት ጋርም በተለይ ደግሞ መድኃኒት ሲወስዱ ሰዎች በደንብ ምግብ እንዲመገቡ ይመከራል። ስለዚህ ፕሮቲን ውጤቶችና አሁን የጠቀስናቸው ምግቦችን መመገብ ለጤና ትልቅ አስተዋጽኦ አላቸው። ሰዎች ከበሽታቸው ቶሎ እንዲያገግሙ ያደርጋል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ በሳምባ ነቀርሳ የታመሙ ሰዎች ምን ምን ምግቦችን መመገብ አለባቸው የሚለውን ለእናንተ በደንብ ነገርኳቸው ማለት ነው። ከዚህ በተጨማሪ ደግሞ ምን ምግቦችንስ ማስወገድ አለባቸው የሚለውን ልንገራቸው። አንደኛ አልኮል ነው። ሁለተኛ እነዚህ አነቃቂ ምግቦች እያልን የምንጠራቸውን መቀነስ አለባቸው። እነዚህ ቅመም የበዛባቸው ምግቦችን መቀነስ አለባቸው ማለት በተለይ አልኮል ከመድኃኒቶች ጋር የቲቢ መድኃኒት እንደሚታወቀው ጉበትን ይጎዳል። ስለዚህ አልኮልን አብሮ የሚጠቀሙ ከሆነ በሲመልታነስሊ ወይም ደግሞ በጋራ የጉበትን ቶክሲሲቲ ይጨምራል ተብሎ ይታሰባል ማለት። ሌላው ሂስታሚን እና ታይራሚን የበዛባቸው ምግቦች ለምሳሌ ቆየት ያሉ አሳ እንዲሁም ደግሞ በተለይ እንደ ቺዝ አይነት ነገሮች እንዲመገቡ አይመከርም። ሌላው አነቃቂ እንደ ሻይ ቡና ነገሮች እንዲጠቀሙ አይመከርም። ምክንያቱም የምግብን መመጠጥ ይቀንሳል ተብሎ ይታሰባል። እነዚህ ሌሎች ምግቦች እንዲመገቡ አይመከርም ማለት ነው። ስለዚህ በስርዓት መመገብ በጣም አስፈላጊ ነው ማለት ነው። ስለዚህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮች ለእናንተ እንዲደርሳችሁ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።